ሰላም ጤና ይስጥልኝ እንደምን አላችሁ። በዛሬው ቪዲዮአችን አዲስ የቴሌግራም አካውንት አከፋፈት እንዴት እንደሆነ አሳያችኋለሁ። ሙሉን ቪዲዮ ተከታተሉት። ቪዲዮውን ደግሞ ጠቃሚ ሆኖ ካገኛችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳትረሱ። አሁን በመጀመሪያ አፕሊኬሽኑ መጀመሪያ ካላችሁ እዛው ላይ ክሊክ ታደርጉታላችሁ። ከሌላችሁ ደግሞ ዳውንሎድ ታደርጉታላችሁ። በመቀጠል እንደዚህ ሲመጣላችሁ ከላይ ካንትሪውን ያላችሁበትን ሀገር ትመርጣላችሁ። በመቀጠል ደግሞ ስልክ ቁጥራችሁን ከታች ታስገባላችሁ። እዛ የቀስት ምልክቷን ትጫኗትና የስ ትሉታላችሁ። ትንሽ ይሽከረከራል፣ ጠብቁት። በመቀጠል እዚች ጋር ደግሞ ኢሜይላችንን እንድናስገባለት ይፈልጋል። ከታችም ደግሞ ወይም ሳይኒን የሚለውም ወይም ደግሞ እዚች ጋር ኢሜይሉን በማስገባት የቀስቷን ምልክት እንጫናለን። በመቀጠል ወደ ኢሜይላችን ኮድ ይልክልናል። አሁን ቀጥታ ወደ ኢሜይል አካውንታችን ጋር እንሄዳለን። በመቀጠል ሪፍሬሽ እናደርገዋለን። ከዛ የተላከልንን ኮድ ደግሞ እንይዝና ወደ ቴሌግራም ተመልሰን እናስገባዋለን። በመቀጠል ደግሞ ወደ ስልካችን ቁጥር ይልክልናል ማለት ነው። እንግዲህ እስኪገባ ድረስ እንጠብቃለን። የኔ ሲሙ እዚሁ ላይ ስላለ ራሱ እንደምትመለከቱት ኮፒ አድርጎ ራሱን ያስገባልኝ። በመቀጠል እዚች ጋር አሁን ስማችንን የመጀመሪያ ስማችንን እናስገባለን። በመቀጠል ደግሞ ላስት ኔማችንን እናስገባለን ማለት ነው። በመቀጠል ቀስቷን እንጫናታለን። እንደምትመለከቱት እንግዲህ ቴሌግራም አካውንታችን ተከፍቷል። ዌልካም ቱ ቴሌግራም ብሎናል። አሁን እዚች ጋር እንደምትመለከቱት ዩር ኮንታክት ብሎ የእኛን ስልካችን ላይ ሴቭ ያደረግናቸው የሚጠቀሙትን ኦንላይን ያሉትን ያሳየናል ማለት ነው። አሁን ደግሞ ወደ ሴቲንግ ገብተን ማስተካከል ያሉብንን ነገሮች ደግሞ እናስተካክላለን። ባዮ ላይም ደግሞ የምፈልጉትን ጽሁፍ ነገር መጻፍ ትችላላችሁ። እዚች ጋር እንደምትመለከቱት በመቀጠል ሴቲንግ የሚለውን እንጫናለን። አካውንት የሚለው ውስጥ እንገባለን። አካውንት መጀመሪያ ቅድም የሞላ ነው ያየነው ነው። በመቀጠል ቻት ሴቲንግ እንገባለን። እዚች ጋር ደግሞ የምትፈልጉትን አይነት ባክግራውንድ ከለር እና ደግሞ የጽሁፉን አይነት መጠኑን ደግሞ ማተለቅ ማተነስም ትንሽዬ ማድረግም ደግሞ በግራና በቀኝ የሚላከውንም ደግሞ ወደ ታች ብዙ አይነት ሴቲንግ አለው። እሱን እየጨመራችሁ የምትፈልጉትን አይነት ማድረግ ትችላላችሁ። በመቀጠል ደግሞ ፕራይቬሲ ኤንድ ሴኩሪቲ ውስጥ እንገባለን። እዚች ጋር ደግሞ ስቴፕ ቱ ማብራት ይኖርብናል። ሀክ እንዳንደረግ ነው እዚህ የሚጠቅመው። በመቀጠል ደግሞ ስትሮንግ የሆነ ማትረሱትን ፓስወርድ ማስገባት ይኖርባችኋል። በመቀጠል ደግሞ እንደገና ድጋሚ ደግሞ አሁን ያስገባችሁትን ታስገቡታላችሁ። በመቀጠል የቀስቷን ምልክት ትጫናላችሁ። እንደምትመለከቱ እዚች ጋር ደግሞ ሂንት ለፓስወርዳችሁ ከረሳችሁት ማስገባት ትችላላችሁ፣ መዝለልም ትችላላችሁ። ሪካቨሪ ኢሜይል ደግሞ ቅድም ያስገባችሁትን ሳይሆን ሌላ ደግሞ ኢሜይል ማስገባት እዚች ጋር ይኖርባችኋል። ታስገቡና ወደዛ ደግሞ ኢሜይል ይላክላችኋል። እንደገና ያን ኮዱን ደግሞ ታመጡና በማስገባት ቬሪፋይ ታደርጉታላችሁ ማለት ነው። እኔ ግን ማብራት ስለማልፈልግ እተዋዋለሁኝ። አሁን ደግሞ አውቶ ሴቭ የሚለው ደግሞ እዚች ጋር ለምን ያህል ጊዜ ሴቭ ሆኖ ይቀመጥ ነው። እሱን አትናካኩት። በመቀጠል እዚች ጋር አፕሊኬሽኑን ደግሞ መቆለፍ ትችላላችሁ ማለት ነው። እዚች ጋርም ደግሞ ሰዓቱን የፈለጋችሁበትም በደቂቃም በሰዓትም ማድረግ ትችላላችሁ። ከዛ ደን በማለት በፊንገርም ከሆነ ደግሞ በፊንገርም አድርጋችሁት መክፈት ትችላላችሁ። እኔ አልፈልገውም ይሄንን። እዚች ጋርም ደግሞ ፓስኪ የሚለው ጋርም ደግሞ ፓስኪያችንን ደግሞ በዩኤስቢ ደግሞ በማስገባት ፓስኪ መፍጠር እንችላለን ማለት ነው።
በመቀጠል ደግሞ ዲቫይስ የሚለው ውስጥ እንገባለን። እዚህ ጋር ደግሞ ብሎክ ያደረግናቸውን ማየት እንችላለን። ዲቫይስም ደግሞ እየተጠቀምንበት ያለውን ደግሞ ማየት እንችላለን። የኔ በአንድ ስለሆነ አንድ ብቻ ነው ቁጥሩን። እዚች ጋር ደግሞ ፎን ነምበር የሚለው ደግሞ ስልካችን ለማን ብቻ ይታይ ወይስ አይታይ፣ እዚህ ጋር እንደምንፈልገው ሁሉም ይየው ወይስ ሴፍ ያደረግናቸው ወይስ ማንም አየው የሚለውን ደግሞ እንደተመቸ ማድረግ እንችላለን። ኦንላይን ስንሆንም ደግሞ ማን ይየን ወይስ አይታይ የሚለውንም ደግሞ እንደዚሁ እንደፈለግን ማድረግ እንችላለን ማለት ነው። ፕሮፋይላችንም ደግሞ እንደዚሁ እናደርገዋለን። ሜሴጅም ሁሉም ነገር ደግሞ እዚች ጋር እየገባችሁ ማየት የምትፈልጉት ኮንታክታችሁን ነው ወይስ ሁሉም ሰው እንዲያየው ትፈልጋላችሁ? እሱን ነገር ማስተካከል ትችላላችሁ። ሴፍም ደግሞ ሙዚቃችሁንም ደግሞ ሰው ሴፍ ያርገው ወይስ ሳያርገው እዚች ጋር ሁሉንም ደግሞ የምትፈልጉትን ያ አይነት ማድረግ ትችላላችሁ። በመቀጠል ዳታችሁንም ደግሞ እዚች ጋር ሴፍ ያረጋችሁት ነገርም ደግሞ እና ደግሞ ዳታ ስታበሩ በዋይፋይ ይውረድ ወይስ ጭራሽ አይውረድ የሚለውንም ነገር ደግሞ እንደምትፈልጉትኝ ዳታ እንዳይጨርስባችሁ እዚች ጋር ይሄ ማብራት ይኖርባችኋል። በመቀጠል ደግሞ ወደ ታች እንወርዳለን። ከዛ በኋላ ቻት የምናደርጋቸውን ነገሮች በሙሉ ሴፍ አድርገን ደግሞ ማስቀመጥ እንችላለን። እዚች ጋር የምትመለከቱት ጋር ፎልደር በመፍጠር ቻት ያደረግናቸውን በሙሉ እዚች ጋር ሴፍ አድርገን ማስቀመጥ እንችላለን ማለት ነው። በመቀጠል ደግሞ ቻት የሚለው ጋር እንነካውና እዚች ጋር ከላይ ሶስቷን ዶት በመንካት ወደ ሴቭ ሜሴጅ የሚለው ውስጥ እንገባለን። እዚች ጋርም ደግሞ ያለ ሊሚት የፈለግነውን ያህል ኦዲዮ፣ ቪዲዮ የፈለግነውን ነገር ቴክስት የሚሆን አፕሎድ በማድረግ ማስቀመጥ ሴፍ ማድረግ እንችላለን። ሊሚት የለውም እንግዲህ እስከፈለግነው ድረስ መጠቀም እንችላለን። ዋሌት የሚለው ደግሞ እዚች ጋር የቴሌግራም ዋሌት ነው። እሱም በሌላ ቪዲዮ የማሳያችሁ ይሆናል። በመቀጠል ሲቲንግ የሚለውን በመጫን አካውንታቸውን ውስጥ እንገባለን። በመቀጠል ደግሞ በርዝ ዴት ደግሞ እዚች ጋር በርዝ ዴታችንን በማስገባት ደግሞ በዛ ቀን ማስታወሻ ለሁሉም ሴፍ ላደረግናቸው በሙሉ ማስታወሻ ኖቲፊኬሽን ከላይ በኩል ላይ ይደርሳል። ከዛ ጊፍት መቀበል እንችላለን እና ልደታችን እንደሆነም ደግሞ ሰዎች በቀላሉ ያውቅሉናል ማለት ነው። እዚች ጋር ደግሞ ዩዘር ኔም ደግሞ ስልክ ቁጥራችንን ሳንናገር ደግሞ በዩዘር ኔማችን ብቻ ሰዎች ቴክስትም የፈለጉትን ነገር እንዲልኩ አድራሻችን ያልተያዘ ዩዘር ኔም እዚች ጋር እስኪያበራላችሁ በአረንጓዴ ድረስ እየመረጣችሁ ያልተያዘ ዩዘር ኔም አስገቡ። ከዛ ሴፍ የራይት ምልክቷን ተጫኗት። በመቀጠል ትንሽ ወደ ታች ዝቅ ስታደርጉት ደግሞ ፐርሰናል ቻናል ደግሞ አድ ማድረግ መክፈት ትችላላችሁ። እዚች ጋርም ደግሞ ስማችሁን ሎጎ በማስገባት ቻናል መክፈት ትችላላችሁ። ይህም በሌላ ቪዲዮ የማሳያችሁ ይሆናል። በመቀጠል ደግሞ እዚህ ሰርች ማድረጊያው ጋር ትሄዱና ይሄኛውን ጽሁፍ ሰርች ታደርጉታላችሁ ስክሪኑ ጋር እንደምትመለከቱት። በመቀጠል እዚህ ቻናል የሚለው ጋር ታደርጉታላችሁ። ከላይ የምትመለከቱትን ፎቶ አንዴ ክሊክ ታደርጉታላችሁ። በመቀጠል እዚች ጋር ከታች እንደምትመለከቱት ጆይን የሚለውን አንዴ ክሊክ ታደርጉታላችሁ። እንግዲህ የዛሬ ቪዲዮአችን ይህንን ይመስል ነበር። እንደወደዳችሁት ተስፋ አድርጋለሁ። ላይክ እስካሁን ካላደረጋችሁ ላይክ እንዲሁም ሰብስክራይብ አድርጉት። ጥያቄ ካላችሁ ከታች ጻፉልኝ። መልካም ጊዜ